ለቆመ አፈር የቆመ መቃብር የሆነው ምንድነው ታውቃለህ? ፍርሃት ነው። የቁም መቃብራችን የሆነው ፍርሃት ነው። በቃ በቁመናችን የሚቀብረን ማለት ነው። ከመሞታችን በፊት የሚገለን እሱ ነው። እሱ ፍርሃት ነው። ፍርሃት ብዙ ነገሮችን አሰጥቶናል ታውቃለህ። ማንነታችን ገልጸን እንዳንናገር ያደረገን ፍርሃት ነው። እንደዚህ ቢሉኝሳ ምን አይነት አባባል አለ መሰለህ? በቤተሰቦቻችን ከሰው አይን መግባት የሚባል ነገር አለ እና ከሰው አይን መግባት እንደሚያምህና አንተን እንደሚያሳጣ ማለት ወደ በሽተኝነት እንደሚቀይር ነው። ግን ማን ልንገር፣ በሽተኝነት የምትሆነው ወይም በሽተኛ የምትሆነው ስትፈራ ነው። አንተነትክን የደበክ በርክ ቁጥር ማንነትክን ባመክ ቁጥር ያ ነው በሽታ የሚሆነው ላንተ ነው እንጂ ማለት ነው። እንደዚህ ቤተሰብ ባለው አባባል ሄደህ የሚያም ነገር የለም በፍጹም ውሸት ነው። እንደውም እነሱ ከመፍራታቸው የተነሳ መሰለኝ ይህችን ነገር ሊያወጧት ይቻሉ። ይህ ሰው አይን እንደዚህ ያደርጋል። በእርግጥ ሊሆን ይችላል እኮ ግን እኔ ደግሞ ይሄን አላምንበትም። በቃ ካላመንክበት ደግሞ ያላመንክበት ነገር ደግሞ በፍጹም ሊሆን አይችልም። በቃ አይደረግም። ስታምንበት ያንን ነገር ስታመልክበት አይደለም ይሆን ሁሉም ነገር። ስለዚህ ያንን ነገር አታመልክበት። ካላመለክበት ግን ያን ፍርሃት ትገልጸዋል፣ ታጠፋዋለህ። እንደዛ ሲሆን ብቻ ነው ራስህን ልታገኝ የምትችለው። ታንኪዩ